አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የሞቢ ዩቲዩብ ቻናል ተመልካቾች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበል እያልኩኝ ማለት ነው። ዛሬ እንግዲህ ብቅ ብዬላችኋለሁ እናላችኋለሁ። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኑ፣ አበረታቱኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ፣ አብሮነታችሁ አይለይ ማለት ነው። እንድታበረታቱ ስል በትህትና ጠይቃለሁ። ነባር ቤተሰቦችም ቪዲዮን ሼር ላይክ እያደረጋችሁ እስከ መጨረሻው ድረስ ቪዲዮን በማየት ሰዓት እንዲቆጥርልኝ ማለት ነው ትላላችሁ እና እንደዛ እያደረጋችሁ ምናምን አበረታቱ ማለት ነው የኔ ውዶች። እና ዛሬ ይዤላችሁ የመጣሁት እነ ሀይሚ ምስኪን በጣም አሳዘነችኝ። እንደሆነ የምልሽ ሀይሚዬ ማለት ነው እንደው እስከ ዛሬ እኮ እንዲሁ ያው በወንድ ነው የሚያምረው፣ በሴት ደግሞ ደስ አይልም። የምሬን ነው፣ በወንድ ነው የሚያምረው። ግን ብሩክ ምን ሆኖ ነው እስከ ዛሬ ማለት ቶሎ ብሎ ቀለበት አድርጉ ቶሎ ብሎ በቃ እንደው ፕሮግራም አዘጋጅቶ ምናምን ሽማግሌ ልኮ ምናምን ቢሆን እኮ እስካሁን ይሄ ሁሉ ነገር አይመጣም ነበረ ማለት ነው። ዛሬ ላይ እንግዲህ ይቺ ሴት ተነስታ ከብሩኬ ነው ያረገዝኩትና ከብሩኬ መራቅ አለብሽ ካጠገቡ እንዳደርሽ ምናምን አትልም ነበረ ማለት ነው። እና አሁንም እንግዲህ ሀይሚዬ አይዞን እንግዲህ ብሩኬም የኔ አይደለም አውቃ ነው የኔ አይደለም እያለ ነው እንግዲህ ያው እንግዲህ የሱ ካላደለ ዲኤንኤ የሚባል ነገር አለ። ስለዚህ ደግሞ እርግዝናዋ እውነት መሆኑ እንደተረጋገጠው ማለት ነው ዲኤንኤ ደግሞ ልጁ ተመርምሮ የብሩኬ ነው የብሩኬ አይደለም የሚለው ማለት ነው ታይቶ እንግዲህ ያኔ ደግሞ ይታያል ማለት ነው። ስለዚህ ሀይሚዬ ማለት ነው ተረጋጊ፣ አታልቅሺ፣ እንደዚህ መከፋት የለብሽም ማለት ነው። ሀይሚኮ በጣም ነው የምትወደው ብሩኬም ማለት ነው። ስለሚዋደዱ ደግሞ ማለት ነው ሁልጊዜ በጭቅጭቅ ምናምን ነው የሚመጡት ማለት ነው። ሰርፕራይዝ ይደራረጋሉ፣ ስጦታ ይሰጣጣሉ። ሲጣሉም ደግሞ በቃ ደስ ይላሉ። ጭቅጭቃቸው ምናምን በጣም ነው ደስ የሚለው ማለት ነው። እና ይቺ ልጅቱ ደግሞ ማለት ነው እኔ ከማን ነው ከሚባለው ጋር ፎቶ ምናምን ተንስተው ተለቆ አይቼ ገርሞኛል። ከሩታ ወንድም ጋር ማለት ነው። ወንድሟ ነው ዘመዷ ያ ሮቤል የሚባለው ከሱ ጋር ማለት ነው። አልጋ ላይ እንደዚህ ዝም ብሎ እንደዚህ ተኝተው ስልክ እያዩ ማለት ነው። ተኝተው ስላችሁ ደግሞ ሌላ ነገር እንዳታስቡ ማለት ነው። እንደዚህ ገደም ብሎ እሷም እንደዚህ እሱ ላይ እንትን ብላ ተኝታ ማለት ነው። እና እንደገና ደግሞ ቁጭ ብለው እንደዚህ ተቃቅፈው ምናምን ፊታቸውን ደግሞ እንደዚህ ፊት ለፊት ልክ ፍቅረኛሞች እንደሚያደርጉት ግንባራቸውንና ግንባራቸውን እንደዚህ አገጣጥመው ምናምን እንትን እንደሚሉት ማለት ነው። እንደዛ አይነት ፎቶዎች ፖስት ተደርገው አይቼ ነበርና ይህ ነገር እኔ ሳስበው የሆነ ወይ አይዲያ ተው ለቪዲዮ ለመስራት አይዲያ አምጥተውት ነው ብዬ እንዳስብም አድርጎኛል። አንድም ደግሞ ወይ ዝም ብላ ልጅቱ እነሱን እንዲለያዩ የሚፈልግ ሰው ኑሮ
ተልኮ ተቀብላ እነሱን ለመለያየት ፈልጋም ሊሆን ይችላል የሚለው ሀሳብ አለኝ። ግን ሆነም አልሆነም ሀይሚና ብሩኬ መጣላት የለባችሁም ማለት ነው። እውነትም ሆነ ውሸትም ሆነ ያው ዲኤንኤ የሚባለው ነገር አለ፣ ይረጋገጣል ማለት ነው። ልጁ የብሩኬ ነው የብሩኬ አይደለም የሚለው ማለት ነው። ስለዚህ ሀይሚዬ ተረጋጊ። ያው መረጋጋት ጥሩ ነው። አይክፋሽ፣ አታልቅሺ፣ አትቆጪ፣ በብሩኬም ደግሞ አትፍረጂ። ዛሬ ላይ ሴቱ ማለት ነው ሴቱ ቀናተኛ ሆኗል። በቃ አንድ የሚፋቀሩ ሰዎች አንድ ላይ ሲሆኑ በትዳርም ሆነ በፍቅርም ላይ ይሁን አንድ ላይ ሲሆኑ የማይወዱ አሉ። ከሰይጣን የማይተናነሱ ማለት ነው። ሰው ናቸው ግን ስራ ነገራቸው ሁሉ እንደ ሰይጣን የሆነ ማለት ነው። ምክንያቱም እያየን ነው። በሌሎችም በነ ውብዬ እንኳን ለራሱ ስንሄድ ውብዬና ናሂ አሁን በጣም ከፍተኛ ጠብ ውስጥ ነው ያሉት። ያቺ ፋፊ ስትሄድ ያቺ ቲጂ ትመጣለች። ቲጂ የምትባለው ስትሄድ ፋፊ ትመጣለች። ይኸው የነ ውብዬን ትዳር ለራሱ እየበጠበጡት ነው ማለት ነው። እና ሴቶቹ ስል ደግሞ ሁሉም ማለት አይደለም። አንዳንድ ሴቶች እንግዲህ ያው ስነ ምግባር የጎደላቸው ስርዓት የሌላቸው ራሳቸውን የሚያረክሱ ማለት ነው። ራሳቸውን የሚያረክሱ ራሳቸውን የማያስከብሩ አንዳንድ ሴቶች አሉ። እና እነዚህ ሴቶች ደግሞ እንግዲህ ያው እንደ ሰው ልል የምፈልገው ነገር ቢኖር ፈጣሪ ልቦና ይስጣቸው ማለት ነው። የምሬን ነው። በሰው ትዳር እየገቡ የሰውን ትዳር የሚበጠብጡ ፍቅረኛሞችን ደግሞ ለመለያየት የሚዳዱ ሰዎች ምቀኛዎች ማለት ነው። እውነት ፈጣሪ ልቦና ይስጣችሁ ማለት ነው። አሁን ሀይሚና ብሩኪ በጣም ነው የሚዋደዱት። ግን በቃ አሁን በእነሱ እንግዲህ ቀንታ ነው። አሁን ይቺ ወይ ቀንታ ነው ወይ ደግሞ ሌላ ሰው ቀንቶ እንድትለያይላቸው ልከዋት ነው የሚሆነው፣ ተልካ ነው የሚሆነው እንጂ እውነት ብሩኬ ሀይሚን የመሰለኝ ቆንጅዬ ልጅ ሀይሚዬ ምን ይወጣላታል? የምር ነው የምላቸው። ፍልቅልቅ ያለች ሀይሚን ትቶ እንደው እውነት ይችን ልጅ አሁን ከዚች ከልጅ እንደው ጋር አብሮ ተኝቶ ይችን ልጅ አስረግዞ ልጁ የሱ ነው ማለት ነው። አረ አይሆንም ጭራሽ። እንደው ሀይሚዬ እንደው አንቺስ እንደው እንዴት ልትቀበዩ ቻልሽ? እንደው እውነት ነው ብለሽ እንዴት አምነሽ እንደው እውነት እንዳታምኒ በፍጹም እንዲህ ጆሮ ዳባ ልበስ ብለሽ ማለት ነው። ባልሰማ አይመለከተኝም። ዲኤንኤ አለ ተመርምሮ ውጤቱን እስከማቅ ድረስ አላምንም ብለሽ እምቢ በያት። እሺ ደግሞ እኮ ልትመታት ሁሉ ነበረ ማለት ነው። ውሃውን በለዋ ላይ ደፋችባት። እንግዲህ ብሩኪ ሩም ውስጥ ሩም ነው ምንድን ነው እኔ ሩም ይሁን የተከራዩበት ቤቱን አላውቅም። ብቻ ግን ጠርቷት ማለት ነው እንግዲህ እችን ልጅቱን ማለት ነው የምናወራው ነገር አለ እስቲ ምንድን ነው ነይ ምናምን ብሏት፣ ከዛ ሀይሚ ደግሞ ስደውልለት ስልክ አያነሳም። ከዛ ስትመጣ እጅ ከፈንጅ ያዘቻቸው ቁጭ ብለው ማለት ነው። ስትቆረቁር ተነሳ ሊከፍትላት ሂዶ እንዳትገባ እዛ በሩ ላይ ሄዶ ግርግድ አለ። ለካሱ ይችን ልጅቱ እዛ ቤት ውስጥ ስላለች እሷን እንዳታይበት ነው በውጭ እንድትመለስ ፈልጉ። አይ ብሩኬ
ከዛም እንዴ ለምንድን ነው እንትን የምትለይ ብላ ግብት ትላለች። እሷ ደግሞ አልጋዋ ላይ ዱቅ ብላለች። እኔ እኮ ሴት እኮ ግርም ይለኛል የምር። አረ ተው ግድ የላችሁም። ተው 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 ተው። አረ ሴት ልጅ በዚህ ልክ መውረድ የለባትም። ሴት ልጅ ራሷን ስታስከብር ነው። ተው ግድ የላችሁም። ተው ተው። ረክሳችሁ አታስረክሱን። ግድ የላችሁም። ሴት ልጅ ቀብረር ማለት አለባት። ሴት ልጅ እኮ የተከበረች ናት። ሴት ልጅ እኮ የምትወደድ ናት። ሴት ልጅ እናት፣ እህት፣ ሚስት ናት። እንዴ እናንተ ምን ሆናችሁ ነው ግን? እኔ እኮ አንዳንድ ሴቶች የመሬን ነው የምላችሁ። ተው ተው ተው፣ ግድ የላችሁም። ከዚህ ተግባራችሁ ተቆጠቡ ማለት ነው። ተቆጠቡ። የሰውን ባል አትቀሙ። ከሰው ባል ጋር ትልከስከሱ። በቃ የራሳችሁ ያለውን በቃ የእናንተ ያለውን ፈጣሪ ይሰጣችኋል። ከሌላችሁም ካላችሁም ደግሞ ያላችሁን ይዛችሁ ቁጭ በሉ። እሱን እየተንከባከባችሁ እውነቴን ነው። በጣም አበዛችሁት። በጣም ማለት ነው። እዚህ ጋር ሆዷን አንገፍጥጣ የብሩኬ ነው ሀይሚ ካሁን በኋላ አጠገቡ ድርሽ እንዳትይ እንዴ ብሩኬ እኮ አላገባሽም ምንድን ነው እያልሻለሽው? ትላታለች። በቃ ካሁን በኋላ የልጅ አባት ነው፣ አብረን ነው እንትን የምንለው። ካሁን በኋላ አጠገቡ ድርሽ ብትይ ወየውልሽ እያለች ነው እንግዲህ ስትዝትና ስትፎክርባት የነበረው ማለት ነው። ቆይ አንቺ ማን ብለሽ ነው የምታስቢው እንዴ? እንደው በሀይሚዬ ላይ እንደዚህ ትዝቻለሽ እንዴ? ትንሽ አታፍሪም እንዴ? አንቺ እዛ እግርሽን አንስተሽ ሰተሽ ያረገሽ እንደው ታዲያ ሀይሚ ምን ታድርግሽ እንዴ? ይሄ ልጅ እኮ የብሩኬም ላይሆን ይችላል። አንቺ እዚህ ጋር መጥሽ የብሩኬ ነው ስላልሽ እንደው እውነት ማን አምኖ ሊቀበልሽ ነው እንዴ? ሆ የብሩኬ ወንድም ለራሱ የኔ ወንድም ጨዋ ነው እንደዚህ አያደርግም ብሏል። እንዴ እሱም ተናግሯል። እኔ ጭራሽም አላደረኩም ብሏል። እንዴ ምናልባት እንግዲህ ያው ልጁን ወደሹ ወይ በህልምሽ አብራችሁ ተኝታችሁ ያልሆነ ነገር ስታደርጉ ምናምን በህልምሽ አይተሽ ከሆነ እዚህ ጋር እንግዲህ በግልጽ ንገሪን፣ አሳውቂን። ምናልባትም እንደዛ አይነት ነገር ተፈጥሮብሽ ከሆነ ማለት ነው። ሰይጣን እኮ ያለበት ሰው እኮ ሰይጣን እኮ ማያደርገው ነገር የለም። እኔ የምር ሀይሚዬ ማለት ነው አሳዝናኛል። ሀይሚ ያሳዝናኛል የኔ ምስኪን። እንደገና ደግሞ ብሩኬም እባክሽ ስርዓትሽን ያዢ ውጭሊ ብሎ ነበረ ሲላት የነበረው። ሀይሚን እያባበላት ነበር ምናምን። ብሩኬና ሀይሚ እኮ ይዋደዳሉ፣ መቼም ቢሆን አይለያዩም። እንደው እናንተ የፈለጋችሁትን ነገር እዚህ ጋር አሁን መጥተሽ የፈለግሽውን ነገር ብትይ ምን ብትይ ምንም መቼም ቢሆን አይለያዩም ብሩኬና ሀይሚ ማለት ነው። እና ለማንኛውም ማለት ነው ውድ ተመልካቾቼ የዛሬው ቪዲዮ ይህን ይመስላል። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ አበረታቱኝ። በቀጣይ በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።